እኔ ስታለቀስ ባለፈ ቤት ይላክ ሲወልሽ የጥነው የበዳም ቅመሞች ትገዙ እንደው ምናምን ስትል ገና አልቅሽ እያልኩነት እኔ ሰግጄ ራሱ ዱዓ ያረኩበት ሰዓት አለኝ። አልቅሽ ሳዳ መጨረሻሽ ለቅሶ ይሁን በቃ የኛን ብር አንቺ አጭበርብረሽ መጨረሻሽ ለቅሶ ይሁን እያልኩ ሁሉ ጊዜ ነው እኔ ማለቅስባት። በጣም አዝኛለሁኝ። በቃ ሌላ ሰው ደላላ ከማስገባው እያለ ቪዲዮ ሰርታ አይታችኋት እንደው ማለት ነው። እኔ የሆነ ነገር ትኮምትላት ኮሜንት ላይ ቶሎ ብላ ነው እኔን እንትን የምትለኝ ለሰው እንዳይደርሰው የኔን ኮሜንት እንዳያየው ቶሎ ብላ ነው እኔን ተዛ ብሎ ከምታደርገኝ ወደ ሌሎቹ እህቶች እንዳይደርስ ማለት ነው። ግን ብዙ እህቶች እኔ እንደዚህ በኮሜንቷ ላይ ሲገባ ብዙ ሰዓድዬ እኔ ማሬ እኔ ቆንጆ እኛም እኮ በሰው ገንዘብ ተሰራን ቆንጆ ነን። እኛም እኮ እንደሷ ሰራተኛ ሆነን አገር ገብተን እህቶቻችንን እያታለልን ከሆነ ቀላል እኮ ነው ይሄ። ታዲያ ከማንም በላይ ቆንጆ አይደለችም ከማንም በላይ። እሷ ግን ቤቷ የምናየው አረብያ መጅልስ ለካ የእህቶቻችንን እያቀያየረች እንጂ ራሱ አይደለም። እንደኔ ፏበሉ እንደኔ ዝንጥ በሉ እኛም ያን ነገር እንፈልጋለን። ግን ጊዜያቶች ደርሶ ጠንካራ ሆነን ሰርተን በራሳችን ገንዘብ ያን ደግሞ ከፈጣሪ ሲደበር እንጂ እኛ በሰው በማጭበርበር አንድ ቀን ይወርቃል አንድ ቀን ይወድማል እኮ የነገር የማይጠቅም ነገር እኮ አንድ ቀን ወይ በሳት ይጠፋል ወይ አይታወቅም። ሱብሃንአላህ በአንዱ ነገር ይጠፋል ወይ በህይወት ይመጣል ወይ በልጆቻችን ወይ አይታወቅም። ያሉት ነገር ትክክል ናቸው። እኔ በስልክ በዚሁ እንደምታስተዋውቀው ምናምን በሶሻል ሚዲያ ነው የምናቃት። እኔ እዚህ እያለ ገና ሳቴር ሳውዲ ያለች እኔም ሳውዲ አረቢያ ነው የምኖረው። ሳውዲ ያለች ገና ሀሲባል ኢትዮጵያ ሲጀምሩ ከታተላቸው ነበርና ያው ማንኛውም ሰው ተለውጦ ስትታየው ያንን ሰው ማናገርና እንደፈለክ የሆነ ለቤተሰብ እኮ መላኳው ሳይሆን ቤተሰብ ብንልከው ላይገዙ ይችላሉ። እኛ ደግሞ አረብ ሀገር ሰርተን ሄደን ፈታም ዘና ብለን በቤታችን ውስጥ እንደፈለግን መሆን ስለምንፈልግ ነው ቤተሰቦቻችን ያሰብነውን እንዳይገዙ ወይም ደግሞ ውድ ነው ወይ ይሄን ያህል ብር ስለሆነ ምናምን ብለው ስለማይገዙልን ነው ወደዛ ቦታ ላይ የምንገባውና እኔ ለኔ ያናግሪያት ነበረ ወደ 200,000 ምናምን ብላ ስታስወድድብኝ ተውኩት ማለት ነው። ተውኩትና አንዷ ጓደኛዬ አናግሪያት አብረን ነው የምንኖረውና አናግሪያት ምናምን አለችኝና የሆነ መጅልስ ምናምን ጠልባ ወደ 60 ምናምን ሺህ ብር ሆነ ማለት ነው። ያ 60,000 ብር 30,000 ብር ከፍላ 30,000 ብር ቀራት። አጋጣሚ ሆኖ ልጅቷ ልገባ ነውና በዚህ ሰዓት እቃው እንድታደርሽልኝ ወደ ደሴ ገራዶ ነውና አድርሽልኝ ምናምን ስትላት አላቅሽም አንቺ አለቻት። አላቅሽም ምናምን ስትላት አብረን አናግረን ይሸል እንደ ሰዓዲ ምናምን ብዬ አናገርኳት። እኔም አብረን ኢጃዛ ስትወርድ ባንድ ላይ ሆነ ምናምን እኔ ስልኳቸው በነገር ላይ አንድ ስልክ አይደለም ያላቸው ወላሷ በጣም ብዙ ስልክ ነው ያላቸው። በጣም ሌላ መስመር አላቸው ማለት ነው። የሚፈልጉትን ያነሳሉ። እዚህ ጋር ገብተው የተናገሩ ልጆች በጣም ትክክል ናቸው። የሚፈልጉትን ሙንጭቅጭቅ አድርገው ነው የሚዘጉት። የማይፈልጉትን ስራ ላይ ሆኜ ነው የኔ ቆንጆ ምናምን ብላ ነው አስተናግዳ የምትዘጋው። እና እኔ በቅርብ ደሴ ሄጄ ነበርና ልንመጣ ነው በቃ እንግዲህ ቤትሽ ድረስ ቤትሽ ይታወቃል በሶሻል ሚዲያ እንመጣለን። እዛ እንግዲህ ህግ ካለ ሀገራችን ህግ ካለ ንብረታችን እንጠይቃለን። ለምን አንድ ብር ቢሆን ያለ አግባባችን ብሎክ ነው ያደረገችን ሁላችንንም ማለት ነውና አጋጣሚ ሆኖ ደሴ ሸርፍ ተራ ሙጋድ ፊት ለፊት ባሏ በክፍት መኪና እቃ ጭኖ ምናምን በጣም ታቅም በላይ ጭኖ ፖሊስ አስቆሞት ምናምን አሊኖ አይደለም ምናምን ብለን አጋጣሚ ሆኖ እሱን ተያዘ ማለት ነው። ሲያዝ በቃ ሁሉም ሰው ያው ታውቃለህ የሆነ ነገር ሲሆን ይረባረባሉና እናንተ ምንድነው ምናምን የሆነ ጩኸት ነበረ። ከዛ ሌሎቹም በውስጥ እናንተ እነሱ መጠየቅ ትችላላችሁ ምናምን ሲባል ሂዶ ነገራትና ለልጅቷ 15,000 ብር መለሰች። 15,000 ብር መልሳ 15,000 ብሩ ምንድነው ያለችው የገዛሁበት ነው እንግዲህ ከተነጋገሩት በላይ ካናገርኳት በላይ ነው 15,000 ብሩን የገዛሁበት ነው ብላ አጭበርብራ በዛ ሁሉ ነገር መረጃውም ሆነ ማንኛውም አለ ቴሌግራም ላይ ያወራ ነው። በመቀጠል ደግሞ ማንኛውም ሳውዲ አረቢያ የሚኖር ሰው አሊና ሰዓድን የማያውቅ የለም። አሊና ሰዓዳ የሚኖሩ ሳውዲ አረቢያ ነበር። ሳውዲ አረቢያ ባሻገር ደግሞ አገር ለኢጃዛ ሄደው የቀሩበት ምክንያት ደግሞ በየመን የሚመጡ ሰዎች የመኖች እዛ የሚኖሩ የመኖች የኢትዮጵያን ህዝቦች ወደዚህ የሚያስገቡ አሉ በህገወጥ የነሱን ብር እዚህ ሲገቡ ይቀበላል። ያንን ይዞ ነው የጠፋው ሲጀመር የገባው ማለት ነው። በጣም ብዙ መረጃ አለ በጣም ማለት ነው። ስለዚህ የእህቶቻችን የኛ ይሄ 15,000 ብር ምንም ማለት አይደለም የጉልበቴ ነው ምን ታመጣላችሁ ምን ታመጫለሽ ብላኔም ከሚሴ 15,000 ብር ብዬ
ሙግት ተምገጥም ብዬ በረራያ ስለደረሰ ነው የመጣ ነው ማለት ነው። እና መረጃው አለ። ስለዚህ የእህቶቻችንን ሀቅ ገና ሌሎችም ልጆች አሉ። ሌሎችም የኔ ቢጤ ሶሻል ሚዲያ እንዴት መጠቀም የማያውቁ ላይቭ እንዴት መግባት የማይችሉ ብዙ ልጆች አሉ። ኮሜንት ላይ ራሱ በየቦታው ሄደህ ብትይ የኔን ብር በልታለች የማይል የለም። እያንዳንዱ ማለት ነው አሁን ሸር እየተደራረጉ ነው የሚመጡት። እና እሷ ደግሞ ክብር ቢኖራት ሁላችንም የአረብ ሀገር ሰራተኛ ነን። ሁላችንም ገንዘብ የየራሳችን ችግር አለብን። እኔ ማለት ቤተሰብ አልናምን ብለን ሳይሆን ቢያንስ እሷ ያለውን ነገር ታውቃለችና ቤታችን እንዲረተብልን ስለምንፈልግ ይመስለኛል አብዛኞቻችን የምንሞኝ። ስለዚህ ያንን ባሻገር ደግሞ አንዳንዶቹን እኔ አውቃለሁ ጓደኞችም አሉ ተገዛችበት አሁን ተነጋግራ እኔ 200,000 ስላለች ነው ወደ ሌላ ሰው ሂጄ ለምን ራሴ ሂጄ አልገዛም ብዬ ደሴ ሙጋድ ሂጄ ገዝቼ ቤት ያስቀምጬ የመጣሁት እኔ መሄድ ስለምችል ነው። የኔ ቢጤ ግን መሄድ የማይችሉ ሰርተው ብሩን አናገኘውም እዛ። ስለዚህ ባንዲ ፊታችን አደራይተን እንሂድ ብለው እኔ አንድ ልጅ ሄዳ ያለቀሰኝ ልጅ አውቃለሁ እስካሁን ድረስ። ከዛ እስማኤል ፈርኒቸር የሚባል ልጅ አለ እሱ ልጅ ዘንዳ ሄዳ ያንን ዕቃ ሳትመልስላት ነው እዛ ሄዳ ሌላ ገዝታ የገባችው ቤቷ። እኔ አሁን ስልኳ የለም የገራዶሊና ልጅቷ ስልኳን አፈራርጌ ወዲ ሸር እንድትመጣና እንድትጠቀም አረጋታለሁ ያችን ልጅ ማለት ነው። የኔ ሐሳብ ይሄ ነው። አንተንም አላህ ይስጥህ። በተረፈ የእህቶቻችን ሀቅ ኢንሻአላህ ይመለሳል ያስባለሁኝ። አመሰግናለሁ። ኢክራም ካሚላ ነው። ካሚላ አንቺን አላህ ይጠብቅሽ እህታችን። በጣም ዛሬ ወላሂ በጣም የሚገርም ነገር እየሰማው ነው። ሱብሃንአላህ። ሰሞኑን እንግዲህ በዚህ ጉዳይ ላይ ያው አልገባንም። ያው ሲጀመር መዲናና መካ የሚኖሩ ሰዎች ማለት ነው መዲናና መካ የሚኖሩ ሰዎች ያሊንና የሰዓዳን ታሪክ የማያውቅ ሰው የለም። ሁለታቸውም ሀገር ሲገቡ ለኢጃዛ ነው ለእረፍት ነው የሄድኩት። እሷ የመን ላይ ደላላዎቹ በህገ ወጥ ያመላልሳሉ። እነሱ ደግሞ ሳውዲ ላይ ሆነው ልጁ ሲገባ 6000 ካንዲ ሰው 8000 ካንዲ ሰው ሪያል ይቀበላል። ያንን አጠራቅሞ በታማኝነት ያስረክብ ነበር በፊት። በኋላ ላይ ግን አጠራቅሞ ዞር ነው ያለው። ምክንያቱም የህገ ወጥ ስራ ስለሆነ ማንንም አይይዙትም። ማንንም የሚይዘው አካል የለም። አየህ ከዛ በዛው ሁዶ ቀረሱ። በዛው ሁዶ ነው የቀሩት። ምክንያቱም አላቅ ብቻ ብዙ ነገር አለው። በየኮሜንቱ ስራ ራሱ ሄደ ብታይ በጣም ብዙ ኮሜንት ታወጣቻት ልጅ በጣም ጎበዝ ልጅ ናት። በጣም ማለት ነው። ምክንያቱም ሰውም እኮ የሆነ እስክታ ወርዶ ላንገት አይሳስም የሚባል ተረት አለ። ከወጣች አይቀር ሁሉም ሰው ተረባርቦ ገንዘቡን አንድም ቤት ይኖራት ሁለትም ቤት ይኖራት ሲጀመር ሌላ ቤት የላትም። እኛ በቅርብ ርቀት እናቃታለን። የላትም ዝም ብሎ የሰው ይሄ ቤት እኮ የአሊ አባት ቤት ነው ምናምን ያለች ነው። ያንን አስደራይታው ሊሆን ይችላል። ምን ታውቃለህ? አሁን እኮ ኢትዮጵያ ላይ ህጉ እንደዛ እያደረጉ እኮ ነው ያሉት። እንደዛ እያደረግን እየተከዳን እኮ ነው እኛ ራሱ። የሚገርምህ ማለት ነው የኛ ሰው ለዛ ነው ደረታው ነፍላ መጣው። ሳውዲ አረቢያ ውጭ ሀገር የምንኖር ሰዎች አብዛኛዎቹ ጠፍተው ነው የሚሰሩት። አብዛኛዎቹ ቶሎ ሀገር የመግባት እድሉ የላቸውም። ሀገራቸውን ሄደው ጎብኝተው ቢመጡ ምን ያስከዳል ምን አያስከድም በራሳቸው ስም አድርገው ይመጣሉ። እዚህ ጋር ግን ተሄዱ ስለማይመለሱ ያላቸው ምንድነው እስከ ጥግ ድረስ ሰርተው ቤታቸውን አሟልተው እዛ ሀገር ላይኛ ሰራተኛ ነን የቤት ሰራተኛ ነን። የቤት ሰራተኛ ስንሆን ግን ቤታችን አምሮልን በቃ እንደዛ ሀገር መኝታ ክላስ፣ ጓዳ፣ ሳሎን፣ አረቢያ መጅልስ፣ ፍሪጅ የመሳሰሉትን ነገር አሟልተን መሄድ እንፈልጋለን። ምክንያቱም ሰው ሀገር ላይ ነው የኖርነው ትዳር እንፈልጋለን ሄደን በቃ። ስለዚህ እንደዛ አይነት እሷ ልጅ እያላት ልጇን እያሳደገኝ ኑሯን እየመራች የውሸት ኑሮ ነው እንደምታሳየን። ሶሻል ሚዲያ እኮ አንድ ሰው ዩቲዩብ ከፍቶ ሲሰራ ለኛ ጥንካሬ እንዴት ብለን መኖር እንደምችል እንደብለን ወልደን እንደምንኖር ትዳር እንዴት እንደው ማስተማሪያ እኮ ነው። ይሄ እኮ እስከዛሬ የምታሳየን ሁሉ የውሸት ዩቲዩብ ነው ማለት ነው። የውሸት ድራማ ምሰልሰል ነው ማለት ይቻላል። ካሚላ ጀዛኪላ ኸይር አላህ ይጠብቅሽ ኢንሻአላህ። አመሰግናለሁ። ሌሎች መቶቻችን አንቺ የምታውቂያቸው እንዳልሽ ካሉ ሼር አድርጊልኝ። እኔ ሼር አረጋታለሁ። ሲጀምር ልጅቷ አገር ገብታ ስልኳ ተሰርቃ ነው እንጂ አለች። ሼር አረግላታለሁኝ አፈላልጌ አመጣታለሁኝ። ወአለይኩም ሰላም ኔትወርክ አልহামዱሊላህ አማን ነው። አልহামዱሊላህ እኔ መጀመሪያ አንተን ነው ማመስገን ፈልገው። በጣም ተዛራለህ ክልክ እውነት ለመናገር የሰው ልጅ ማንነት ቶሎ አይታወቅም እያደር ነውና ዛሬ የነሱ ቁጥ ስለወጣኝ በጣም ደስ ብሎኛል። ይሄን 3 ቀን 4 ቀን እኔ ሜዳ ዩቲዩብ ለራሱ አላውቀውም ነበር። ስምን ጽፌሽን ታወጣ ዩቲዩብ ላይ ሳይትና በጣም ነው ደስ ያለኝ።
በነገር ላይ ያው የሰውን አይብ ለማውጣት ምናምን ሳይሆን ብዙዎች በተለይ አረብ ሀገር ነው የምኖረው። እኔ መካ ነው የምኖረው። እነሱን ማቃቸው ገና እኔና ሳራ ሳይጋቡ ነው ማቃቸው። እኔ ያለ ሀገሩ ልጅ ነኝ እንታወቃለን። እነሱ ከዚሁ ጀምረው ነው ስርቆት የጀመሩት። በነገር ላይ ምን ያለ መሰለክ እውነትም አላህ Subhanahu Wa Ta'ala ጥሩዎች ለጥሩዎች መጥፎዎች ለመጥፎዎች ያለው ቃል እነሱ ላይ ሰርፋ ይቻላል። አጠይባቱ ለጠይባት አይደለ በጣም ወይኔ ወላሂ ነው ምልክ ያላህ ቃል እነሱ ላይ በተግባር ተገበር አይቻለሁ። እኔ እንደራሴ ያው በብዙ ነገር ተገበራል። ግን እነሱ እኔ ሳይጋቡ በፊት አቃቸዋለሁ። ያው ስም አልጠራም። በቅርብ የሚያቃቸውም ጓደኞች ብዙ አሉ ልክ እንደኔ የሚያቃቸው። እኔና እሷን እንተዋወቃለን። ታቀኛለች፣ እሷም እሱም ያቀኛል። ይብን እኔና እሱ አንድ ዞን ያለነው ካስፈለገኝ በውስጥ ስለላለ አንድ ዞን ነው እንተዋወቃለን። ስለማንነቴ አንድ ትምህርት ቤት ነው የተማረው እኔና እሱና እኔና እሱ ከዚህ ቀደም በሐዋላ ስራ ነበርና የምንተዋወቀው። ሐዋላ ልክ ይዛለው ብሎ 3000 ሪያል እንግዲህ 3000 ሪያል የዛሬን